እንደዚህ መንጣጣት ምንድነው? ምን እስኪ ምን ተማራችሁ? ለነገ ህይወታችሁ ሴትነታችሁ ላይ ምን ጨመራችሁ? እሷን አይታችሁ የሰው ባል መቀማት የዛ ጋ ያለው ትዳሩን ፈቶ እንዲመጣ በግግምና አፍቅሬ መጣሁ አላለችም። ከጎኑ ልሁን ብላ ነው አይደለ? መጨረሻ ላይ ማን አለኝ ጥለህ የምትሄደው ብላ ተገለበጠች። እሱን ነበር ብቸኛ ስታደርገው የነበረው። ልክ አብርሃም በቃ ከኢራቂ ማለት ሲጀምር እኔን ለማንጠጥ ከለመድኩ በኋላ ምናምን የሚባል ነገር መጣ። ወጣት ነው፣ ወንድ ልጅ ነው። የወንድ ልጅ ድካሙ ደግሞ ሴት ናት አይደለም? እሱ መንግስታት፣ ነገስታት አፈር የበሉበት ነገር ቢኖር ሴት ነው። የመጽሐፍ ቅዱሳችን ሳምሶን እኮ አፈር የበላው በሴት ነው። ዳዊት እኮ አፈር የበላው በሴት ነው። ጠቢቡ ሰለሞን እኮ የወደቀው በሴት ነው። አብርሃም ጋር ሲመጣ የማይወድቅበት እና የማይሳሰበት እሷ ይህንን ሁሉ ችላ ያን ሁሉ ነገር ይዛ ችላ እሱን ለመመለስ ምጥር ከሆነ ማጨብጨብ ነው ያለብህ ጎበዝ። እኛ አብዛኞቻችን ማናደርገው ነገር ስለሆነ ስለዚህ ቀናውን መልካሙን ነገር ላይ ብቻ ኢነርጂያችሁንም አይምሯችሁንም ሁሉ ነገራችሁንም እዛ ላይ አባክኑት። የማይረባ ነገር ላይ እንትን አትበሉት። ነግበኔ ነው ሰው ያፉን ፍሬ ይበላል ይላል። አይ ነገ ሴት ልጅ ትወልጃለሽ። ዛሬ ከአንደበትሽ የዘራሽውን ነው። ለዛ ነው ልባችሁ የሚያስበውን አንደበታችሁ አይናገሩ የሚሉ። አንደበት ከባድ ነገር ነው። ዘመናት ይሻገራል። ይቅር ብለሽው ራሱ አንድ ሰው የተናገረሽን ክፉ ነገር ለዘላለም አትረሽው እና ለምታወጡት ነገር ነገ እናንተ ጋር ዘር ሆኖ ነው የሚበቅል እና ተጠንቀቁ። በቻላችሁት አቅም በቃ መልካም ለሆነው ነገር ተባባሩ። በቃ እውነት ሁሉ ጊዜ ብቸኛ ታረጋችኋለች። አብሯችሁ የሚቆም ሰው ላይኖር ይችላል። በሀሳባችሁ የማይስማማ ሰው በሽ ሊሆን ይችላል። ግን እውነት ነው። በቃ ከተነ ምንም ነገር የለም። የዛሬ 6 ወር ለመጣች ሩት ሄርሜላ እንደዚህ የሚሆን እሷንም እኮ ክፉ አይንካት። እኛ እኮ እሷንም ተይ የምንላት እኮ ነገ ስለማይበጃት እኮ ነው እንዴ። እሷም እኮ ሴት ልጅ እኮ ናት። ሩታ ላይ የደረሰ ነገር በሄርሜላ እንዲደርስ አንፈልግም። ከዛ አንግል ነው ነገሮችን ማየት ያለባችሁ እንጂ እንደዚህ መተት አንገቱ ላይ እንደዚህ እንትን ብለ እንደዚህ እንዴ እንደው ከዚህ ላይ ማለት ነው እንደው በመስቀል መተት ይሰራል። አንተ ታውቃለህ ብዙ ከኛ ደግሞ አትሻላለህ እና በዚህ እኔ እሺ አንድ ነገር ልንገራችሁ። አብርሃም ወርቁን አድርጎ ከዛ በኋላ በማግስቱ መጥቶ መልሷል አይደል? አልፈልግም ብሎ መልሶታል አይደለ? ወርቁ ሁለት ደግሞ ምን ብላ በልጁ አባት ላይ መተት። እሺ ምንድን ነው መተቱ? ምን አይነት መተት ነው በልጁ አባት ላይ አሰርታ ምናምን? ኦዲየንሱ የተሸወደው የቱ ጋር እሺ እኔ ደግሞ ላምጣላችሁ አንድ ነገር ላምጣላችሁ። ያኔ እንደዛ ያቺን መልካሟን በህይወት ውስጥ ከፈጣሪ ቀጥሎ ትልቅ ዋጋ የከፈለችውን ሩታን ከነርግዝናዋ ጥሎ እንዲሄድ ያደረገው ጨካኝ እንዲሆን ያደረገው ለምን ያኔ መተት ነው አላላችሁ? ሩታ ስለምትጨቃጨቀው ነው ምናምን ከምትሉ ማንሽ አትጨቃጨቂ ከባልሽ ጋር ምትኖሪ እንዴ? ያኔ ጠላት የእነሱ ጭቅጭቅ የታወቀ እኮ ነው። የእውነቴን ነው የሚያመኝ እዚህ ጋር ነው። ይጨቃጨቃሉ ይላል። ሩታ እኮ የምትጨቃጨቀው ሽሮ በርበሬ የቤት ኪራይ ወይም ምንም አታደለም። እየተጨቃጨቀች ያለችው ሴት ለምን ይመጣል ነው። ይሄን አንድ ሴት ልጅ መረዳት ያቅታታል ነው ለኦዲየንሱ። እንደውም እኮ አወጣሽልኝ እሷ ነበረች ነገሮችን ለመቆጣጠር ትዳሯን ለማዳን የመጡ ሴቶች እንደፈለጉ ሲናገሯት እሱ ዝም ሲል መቶ ሩታን ከአንቺ ጋር ያለው ሳይወድሽ ነው ሳይፈልግሽ ነው ስትላል ነበር። ነፃነት እንዴት ትላለች? ይሄንን አንተ እያለ ይሄንን ወጣ መናገሯ በቲቪ መማታቷን የምታዩት ይሄንን ነው። ግን ለምን አደረገችው እንዴ? እኔ እኮ ባለ ትዳር ነኝ እኮ የልጅ አባት ነኝ እኮ እንዴ። የፈለገ ቢመጣ ትዳሬ ላይ አንድሽ ነገር እንዲደርስ አልፈልግም። ሴትማ ትልቅ ነገር ነው። ሴትማ እንዴ ሴት ሆና ሚስቴ ሴት ሆና እንደገና ከሴት ጋር ማይሆን እንኳን እንደዚህ አይነት ነገር ሊመጣብኝ ከሴት ጋር ትንሽም የሆነ ቅርርብ እንዲፈጠር አልፈልግም። እኔ በትዳሬ ህይወት ውስጥ ራሱ የከፈተው ራሱ ቸልተኝነቱ ነው የዚህ ሁሉ ጣጣ ውስጥ እንትን ያለው። አንደኛ መሸነፍ አይፈልግም፣ ይቅርታ መጠየቅ አይፈልግም፣ ጥፋቱን ማመን አይፈልግም። አዎ ትክክል ነሽ እኔ ጥፋተኛ ማለት አይፈልግም።
ልጅ ክብር ይፈልጋል እንዴ? ክብሩን የማያስጠብቃ እንዳትመታው ማድረግ የሚችለው እንዳትቆጣው ማድረግ የሚችለው እሱ ነው። ሚስቱን መግራትን ማስተካከል የሚችለው እሱ ነው። ባል ወንድ እንደ ባል ካልሆነ ሚስት መታ የባልን ቦታ መሸፈን ስትጀምር የእሱ ኃላፊነት አይደለም፣ ማንነቱ አይደለም፣ የተፈጠረችበት አይደለም። እንደ ባል መሆን በትዳር ውስጥ የዛኔ ግጭት ይፈጠራል። ማንም ወንድ የበታችነት ይሰማዋል ሚስት መታ እንደ ባል ስትሆን። አይ ሰው ፊት ለፊት ስትናገረው የሆነ ነገር ስትለው ምናምን የሚደብረው ከሆነ በጓዳ የሚጨርሰውን ነገር ነው እዚህ ደረጃ እንዲዳረስ ያደረገው። ከዛ ሄርሜላ የምትባል መጣች። እንዴ አብርሃምና ሩታ እኮ መሀላቸው የንግግር ጸብ እኮ ነው፣ ዝም ብሎ ተራ ጸብ ነበር እኮ ሄርሜላ ስትመጣ። ተፋተው ምናምን እኮ አይደለም እኮ። ሄርሜላ ሄዶ ወደ ትዳር ተመለስ ለምን አላለችው እንዴ? ይሄ ፈጣሪ የማይወደው ነገር ነው። በወድ ብትመቸኝም አንተ ትዳር አለ፣ በዛ እርጉዝ ሚስት ነው ያለች። አይ የሚያኮራ ነገር አይደለም ይሄ። በእግዚአብሔር ፊት እንኳን የማመሰግንበት አይደለም። ይህንን ቃል ተናግራ ለምን አልመለሰችውም? የእናንተ ሩታ ሄርሜላ እንደዚህ አይነት መልካም ናት፣ አሪፍ ናት፣ ጥሩ ናት የምትሏት ሄርሜላ ለምን ይሄን አልተናገረች? አይ ሁላችሁም እዚህ ውስጥ ያላቸው ይሄን ነው አይደል የምታደርጉት? አንድ ሰው መጥቶ ሚስቴ ነበረችኝ በቃ አልፈልጋትም፣ አንቺ ግን ተመችተሽኛል ምናምን ቢልሽ አረ እዛው ሂድ ነው የምትሉት አይደል? እንደ እርጉዝ ሚስትን ጥላ ነው የምትሉት። አይ እናንተ በውስጣችሁ የማትፈልጉትን ነገር የሆነ ሰው ሲያደርገው መደገፉ ነው እኔ ግራ አይገባኝ። ስለዚህ እኮ ሩታ ተናግራለች። ከአንዴም ከሁለቴም ከህይወታችን ውጭልን ብላ ነግራታለች። በመጀመሪያ እንደመጣች ማለት ነው ሩታ። ያ ለዛ ብዙ እንትን አለ ጊዜ አልወሰድባችሁ። ነገሩ በጣም ቀላል ነው። ሰው ነው ዝም ብሎ የሚያወሳስበው። ሁልጊዜ እውነታውን በቃ ለሰው ላይ መቸን ይችላል እኮ ሩታም አብርሃምም ላይ መቹን ይችላል እኮ አይደል? ግን አልተመቸንም ማለት እውነታውን እንድንክዳ ያደርገን። በቃ እናንተ ስታወሩ ምንድነው ከትዳር ከሚለው ሀሳብ ተነስታችሁ እንጂ ከሚያናድሽ አብርሃም ወይም ከምታናድ ሄርሜላ ወይም ለማን ነው? አይ አሁን ለምሳሌ ቆይ ለአብርሃም እግዚአብሔር የሰጠው ሩታን ነው ሄርሜላ ነው? ሩታን እኮ ይሄን እያወቀ ነው ሰው ቢከራከር ነው። ልጅ ሰጥቷቸው እንዴ ወረቀት እኮ ምናምን ይላል። ወረቀት ተራ ነገር እኮ ነው። ወረቀት ነግሬያቸው የለትናንት ማታ ላይ በቃ ምንድነው ስራ ምናምን ልከፍቱ ምናምን ስትሄዱ ያገባ ያላገባ ወረቀት ይዘህ ትባላል። ሌላ አዲስ ነገር የለም። አንተ እኮ ብለሃል። 10 ባሪ ተቀርፍቶ በማይወዛበት ሰዓት ነው ሩታ የመጣችው ብለሃል እንዴ። እኔ ተአምር ነው የሚሆንብኝ ጌታ። እኔ እና አብርሃም ሳውራ ማስበው ያኔ የነበረውን ምክንያቱም በጣም ወጣትነት እድሜያቸውን በእነሱ ያልተለወጠ የለም፣ በእነሱ ያልሸጠል የለም። እንዴ እስኪ ሩታ እስኪ ከሚዲያው ትጥፋ። ሩታ አንድ ሰው ቪዲዮ አታዩም፣ ዞር ብላችሁ አታዩም። 100% እርግጠኛ ሆኜ እነግራችኋለሁ። እስኪ ንገሩኝ፣ በዙሪያ ያለው ሁሉ ያለ ሩታ ቪዲዮ የሰራ ሰው እስኪ ንገሩኝ። እንዴ የትናንት ነው ቪዲዮ ብቻ በቂ ነው። የትናንት ነው ቪዲዮ ራሱ ስንት እንደገባ ናየው እንደፍሬው እና ለዛ በቻላችሁት አቅም እግዚአብሔር ሰላማቸውን እንዲያመጣ ወደ ህይወታቸው እንዲመለሱ ልጆቻቸውን እንዲያሳድጉ ነግሬያቸዋለሁኝ ከዚህ በፊት አለ። ኔትወርክ የያዘው ነው መሰለኝ። እኔ ልብ የሰጠቻቸው ደግሞ አንደኛ እህትየዋ ነች። በቃ እህትየዋ ወደ ሄርሜላ ተገልበጣለች እና እሷ ቡዜ እንትን እያሉ ያሉት እና አሁን የልብ ትናንትናም ከወንድምየው ጋር ሆና በፍጹም በጤናው ሊመለስ አይችልም የሆነ ነገር ተደርጎበት ነው እያለች ስትፎክር የነበረ። ከዚህ እሱን አያይዘው ምንም አይደለች። ኔትወርክ ነው ያዝ ለቀቅ የሚያደርገን። ስልክ እየተደወለብኝ ነው፣ እየዘጋሁት ነው። ብቻ አግኝቻችሁ ስላወራኋችሁ ደስ ብሎኛል። ብዙ ሰው አይቻለሁ በዚህ ነገር የማይተባበር በዚህ ነገር ደስተኛ ያልሆነ የተወሰነ ነው። ወይ ትዳር የሌለው ወይ ወጠጤ የሆኑ ሴቶች ካልሆኑ በስተቀር ይህንን ነገር የሚለጥፉት በቃ እንጂ ትዳር ኖሮት በትዳር ውስጥ የሚከብሩ ምን ታማኝ የምንሆነውም ለእኛ አይደለም፣ እግዚአብሔር ለሰጠን መርህ ነው። ሚስት ለባሏ ትገዛ እንዴት ሲል ለክርስቶስ እንደምትገዛ ብሏል። ባል ሚስቱን ይወዳት እንዴት ክርስቶስ ቤተክርስቲያን እንደወደዳት። በቃ በዚህ ላይ የተመሰረተ ትዳር ነው ሊኖረን የሚገባው እንጂ በራሳችን እውቀትና ጥበብማ የትም እንደማንደርስ እናውቀዋለን።
እና ሁላችሁም በዚህ ነገር ላይ ሲሪየሱ ነው። ሌላ ቀልድ ነው ምናምን ነገር ሲሪየሱ በቃ። ምክንያቱም አብርሃም ቀና ብሎ እንዲናገር የሚያደርገው አንድም ስራ የለውም በዚህ ጉዳይ ላይ። በነገራችን ላይ ትናንትና መተት ነው ምናምን ጸጸትም ይሆናል። አይ ትክክል እንዳልሰራ የሆነ ገብቶት ሊሆን ይችላል። ኔጌቲቭን ብቻ ነው ፖዘቲቭንም እናስ አይ ፍሬውን የሚመስለኝ እህትየዋ ነች። በቃ የልብ የሰጠቻቸው ተከታዮቻቸውን በቃ እህትየዋ የሆነ ነገር ተደርጎበት ነው እንጂ በጤናው አይመለስም እያለች ስታወራ ነበር። እና በቃ ይሄን ነው አያይዘው እነሱ ሲያወሩ የነበረ። እሷ ሆም ይኸውልሽ፣ እሷ እኔ ሲጀመር የባል እህት እኔ አንድም ቀን ጤነኛ ነገር ሲወራ ሰምቼም አላውቅም። እኔ ከልጅነቴም ጀምሮ የባል እህት ሲባል ነው የምሰማው። የባል ዘመድ በአይን ሙሉ አመድ ይባላል። እሱን ነው የምልሽ። ለዛ እንደው እግዚአብሔር እሷ መውጣት እኮ ነው ከዚህ ነገር ውስጥ ትዳር እንዲመለስ ታደርጊያለሽ እንጂ በደረትሽ ነፍተሽ ፈቷል የእነሱ ጉዳይ አብቅቷል እንዴት ይባላል? እንደዛ አይባልም እኮ። አየሽ ሰው ሊደግፍሽ ይችላል፣ ፈጣሪ ደግፍሻለሁ ይህንን ነገር። አይ አመንዝራ እኮ ነው የሚለው። ባሏ ሳይሞትባት ወይም ሚስቱ ሳትሞትበት ወደ ሌላ ሴት የሄደ እኮ አመንዝራ ነው። ያችም ሴት አመንዝራ፣ የኛውም ሴት አመንዝራ። እድሜ ልካቸውን አመንዝራ ሆኖ ነው የሚቀሩት። ስለዚህ ሁልጊዜ ስታስቡት ምንድነው ኢሞሽናል አትሆኑ፣ ስሜታዊ ሳትሆኑ ይሄን ነገር ፈጣሪ ይወደዋል። በቃ የዛኔ መልሱን ታገኙታላችሁ። ከኔም ከማንም መስማት አይጠበቅባችሁ። እና ደግሞ መጨረሻ ብነግራችሁ ወይ ፎቶ ላከልኝ በሉ፣ ደህና ፎቶ ዘግዝቁ። ከየት የሆነ የሞተ ፎቶ እኔ ሞኔ ራሱ ሰው አያውቅም መዘግዘቁ። ስክሪንሾት እያደረኩ እኮ ነው። እኔንም እኮ ስክሪንሾት አድርገው በቀደም ዝቅዝቅ አድርገው እኔ ማን ነው ብዬ ራሴን ፎቶ ደግሞ ማን የዘገዘቁ ትላለሁ። ራሴን ይለቅ እንዴ እኔ ስንት ደህና ፎቶ አለኝ አትጠይቁኝም። እኔ እናንተ ላይ ጨክናለሁ። ባዶ ቤት ቢሰማ ሁሉ የለም። የእነ አብርሃምን አባት ዘግዝቃ ትሳደባለች። ደነገጡኝ። እኛስ እኛ ነን። እሺ ምን ጋሽ አሁን ምን ጋሽ ምን ያደርጉ እንዴ? ሉሌ ዘግዝቀው የሚሳደቡ እኮ አሉ። እሺ አሁን ሉልን አሁን የሚዘገዝቅ ሰው እሺ ሉል አሁን እኚህ ናቸው መታት የተሰራባቸው። ብር እናወራለን። እኔ ሊሰግድ ሊሄድ ነው። ሰጋጂ በዛም ዱዓ አድርጊ ትላቸው በደንብ አረጋለሁ። በምድር ለብዙ ሰው ለነሱ ሳይሆን ለነሱ ብቻ ሳይሆን ለሁሉም ሰው ስንት ዱዓ የሚደረግለት ሰው አለ። ኢንሻአላህ ለሁሉም አረጋለሁ። አትውጣ፣ ከአንተ ብዙ ምን ጠይቄ ትምህርት አለ። እኔ እሱ እስከሚመጣ ድረስ እኔ እንቅልፍ አልተኛም። ማታ እሱን ስጠብቅ ነው የማረው። በጣም የሚሰጠው አስተያየት በቃ እውነት በቃ የልብ ነው የሚያደርሰው። አብርሃም የእሱን ምክር የእሱን አስተያየት ሲሰማ ኖሮ እስከዛሬ የት በደረሰው ነው። እስከ ጓደኞቹ ድረስ ማለት ነው። ጓደኞቹ ጓደኛ የማይደርጉም ሲጀመር እና ብቻ ይመለሳሉ። እኛም አንሰማም።